ኢንዶኔዥያ፣ ፊሊፒን፣ ሌሎች የሀገር ዜጎች ደፋሮች፣ አንበሶች፣ ጀግኖች በምንም ነገር የማይደራደሩ መብላት ካለባቸው ይበላሉ፣ ደሞዝ መጠየቅ ካለባቸው ይጠይቃሉ፣ የሚፈልጓቸው ነገሮች ካሉ በገንዘባቸው ለመግዛት ይጠይቃሉ። ምንም ነገር ቢሆን ከመጠየቅ ወደኋላ አይሉ። አበሽዬ ጋር ስንመጣስ ጋሽ ፍርሃት ይለብሳሉ። እንዲህ እንደ ካቦርት ፍርሃትን ይለብሱታል። ምግብ ለመብላት ፈርተው፣ ደሞዝ ለመጠየቅ ፈርተው፣ የሆነ ነገር በራሳቸው ገንዘብ ለመግዛት ራሱ ሰዎቹን መጠየቅ ፈርተው። እናንተ ምድር ይሻላችሁ፣ ምድር ይሻልሽ። ለምድር የምትፈሪያት እሷ ምንድን ፈጣሪ ናት እንዴ? ሁሉንም አበሾች እያልኳለም፣ አንዳንድ አበሾች ጀግኖች፣ ቆፍጣኖች፣ ኮስታሮች መብላት ካለባቸው ይበላሉ፣ መጠጣት ካለባቸው ይጠጣሉ፣ ጊዜያቸው ሲደርስ ደሞዝ ይጠይቃሉ። ኤቭሪቲንግ ሲሪየስ የሆኑ አንዳንዷ ደግሞ አለች እናቱ የጫማዋ ሶል ነው የምታረግሽ። እነሱ በተፈጥሯቸው ደፋር አይነ ወጥ ስትሆኝ ነው ከነሱ ጋር የምትኖሪው። ካለበለዛ እንደዚህ የምትይ ከሆነ የምትፈሪ ከሆነ የሆነ ነገር እንደዚህ እየበላሽ ከሆነ ስትመጣ የምትይ ከሆነ የሆነ ነገር እያረግሽ ከሆነ እዛ የምትወረውሪ ከሆነ የጫማዋ ሶል ነው የምታረግሽ። ምን እየበላሽ ነው ሁላ ብላ ትጠይቅሻለች። አስለምጅኝ። ፊሊፒኖችን አታያቸውም እንዴ? ቆይ ከፊሊፒን ጋር የምትሰሩ አበሾች እዚህ ቻናል ላይ ካላችሁ ከስር ኮመንት አድርጉ ፕሊዝ። ምን አይነት ጭንቅላት እንዳላቸው እኮ ጋይስ እንዴ! እኔ እኮ ከምግብ ጋር ነው የተፈጠሩት ነው የምለው አንዳንድ ጊዜ ማለት ነው። እኔ 2-3 ሆነው የሚሰሩ ልጆች አሉ ጓደኞቼ ከፊሊፒኖች ጋር እና እኔ እየሰራው አለች፣ እሷ ምግብ ነው የምትበላው አለች። አሰማም አለች። ከኢትዮጵያ አብረን ካተር የመጣን አንድ ልጅ አለች እና ከእሷ ጋር አንድ ፊሊፒን እሷ ጋር ሄደች። 2 ሆኑ፣ አበሻዋና ፊሊፒኗ ዝም ብላ መብላት ነው አለች። በቃ ሴትዮዋ ስትወጣ መብላት፣ ሴትዮዋ ስትኖር መብላት፣ በቃ መብላት ነው ስራው አለች። ሴትዮዋ መረረ ሲላት መለሰቻት ወደ ቢሮ አለች። አበሽዬ ግን አለች እስካሁን እየተሽቆጠቆጠች ለመብላት ለመጠጣት። እኔ ፊሊፒኖች በጣም ነው የማደንቃቸው። አይሰሙም። ፊሊፒንና አበሻን በፍጹም አይገናኝም እንዴ! አበሻ እኮ አልበላም ሲል ፊሊፒን የታባቷ ብላ ነው የምትበላው። እኛ ቤት ራሱ የተፈጠረውን ነገር ነው ልንገራችሁ። የትንሿ ልጅ ልደት ነበረ። ከዛ በጣም ብዙ ፊሊፒኖች ከሁሉም ህፃናቶች ጋር ይመጣሉ እኛ ቤት የልደቱ ቀን።